ሰላም እንዴት ቆያችሁ? በ2026 የዓለም ዋንጫ በ16 ቡድኖች መካከል የሚካሄደው የጥሎ ማለፍ ጨዋታ ቀጥሎ ሲደረግ በጎረቤታማቾቹ ስፔንና ፖርቹጋል መካከል ተደርጓል። የኢቤሪያን ደርቢ ሁለቱም ቡድኖች የ26 የዓለም ዋንጫን ከፍ ለማድረግ እድል አላቸው ተብሎ ግምት ተሰጥቷቸው የነበረ ቢሆንም በውድድሩ ባሳዩት አቋም ግን ተገማችነታቸው ከጊዜ ወደ ጊዜ ቀንሷል። ይበልጥ ደግሞ በፖርቹጋል በኩል ሁለቱም ቡድኖች ባደረጉት ጨዋታ ስፔን በሚካኤል መሪኖ የ90 ሲደመር አንደኛው ደቂቃ ባስቆጠራት ብቸኛ ግብ ታግዛ ጨዋታውን 1-0 ማሸነፍ ችላለች። ስፔን ይህንን ጨዋታ ማሸነፏን ተከትሎ በሉዊስ ዴላፎንቴ እየተመሩ በሩብ ፍጻሜው ቤልጅየምን የሚገጥሙ ይሆናል። የታላቁ የፖርቹጋል ተጫዋች ኮከቡ ክርስቲያኖ ሮናልዶም በእግር ኳሱ ዓለም ማሳካት የነበረበትን የዓለም ዋንጫ ሳያሳካ ከብሔራዊ ቡድኑ ጋር ያለው ቆይታ በዚሁ የሚያበቃ ይመስላል። አሰልጣኝ ሮቤርቶ ማርቲኔዝን ብዙ ትችትን እያስተናገዱ ይገኛሉ። በከዋክብት የተሞላውን ይህንን የፖርቹጋል ብሔራዊ ቡድን እንዴት አድርገው አቀናጅተው ለውጤት ማብቃት ተሳናቸው በሚል ይህም የዓለም ዋንጫ በቡድኑ የመጨረሻቸው ነው። ሌላኛው የጥሎ ማለፍ ጨዋታ በሲያትል ስቴዲየም የተዘጋጀው የአዘጋጁ ሀገር የአሜሪካና የቤልጅየም ጨዋታ ነው። የፖቼቲኖ አሜሪካ ጠንካራ ፉክክርን በማድረግ ቤልጅየምን ታሸንፋለች ተብሎ ቢጠበቅም ይህ ሳይሆን ቀርቶ ሁሉም አዘጋጅ ሀገራት ወደ ሩብ ፍጻሜው ሳይደርሱ ቀርተዋል። ቤልጅየምን በሩዲ ጋርሻ እየተመራች ዲካትሌር በ9ና 23ኛው ደቂቃ ቫን ሃከን በ57ኛው እንዲሁም ሮሜሎ ሉካኩ በ90 ሲደመር 3ኛው ደቂቃ ባስቆጠሯቸው ግቦች 4-1 በሆነ ውጤት ጨዋታውን ማሸነፍ ችለዋል። ለአሜሪካ ከመሸነፍ ያልታደጋቸውን ግብ በ31ኛው ደቂቃ ቲልማን ማስቆጠር ችሏል። አሜሪካንም በውድድሩ ጠንካራ ፉክክር ማድረግ ብትችልም ሩብ ፍጻሜውን ግን መቀላቀል አልቻለችም። ቤልጅየምም ይህንን ጨዋታን በማሸነፏ በሩብ ፍጻሜው ከጠንካራዋ ስፔን ጋር ጨዋታቸውን የሚያደርጉ ይሆናል። ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሁኑ።